ይጠብቃል። ታዲያ የዓለማት ፈጣሪ ፈጠረን ሳንለው የፈጠረ ብንበደለው በደላችን አውቆ እኛን ለማዳን ከሰማይ ዙፋኑ ለኛ የመጣ በምስጋና ስሙን እንድንቀድስ እንድናመልከው እርሱንም እንድናመሰግነው የፈቀደልን አምላክ በክብር ጸጋን አልብሶ የፈጠረን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሱ ሰዓትና ጊዜ የማይቆጠርለት አምላክ በየትኛውም ሰዓት እንድናመሰግነው ልጆቹ ነንና አባታችን ሆይ ብለን የፍጥረቱን ሁሉ ጌታን እንድናነጋግረው የሚፈቅድ ብንጠራው የሚሰማን አምላካችን እኛ ያለብንን የትኛውንም ችግራችንን ከፈለግንበት ቦታ በየትኛውም ሰዓት እንድናነጋግረው ሌላ ለማንም ያልተሰጠ ለሰው ልጆች ግን ሰጥቶናል። እውነተኛ ደስታ ሰማይን በድንቅ ጥበቡ የፈጠረን አምላክ ፊቱ ቆሞ ማነጋገር ይህ ለእግዚአብሔር ሰዎች ቀላል ነው። ለኛ ለጀማሪዎች ግን በብዙ ፈተና የታጠረ ነው። ምክንያቱም በእምነት ጠንካራና ትጉ ለመሆን እየጣርን ስለሆነ እግዚአብሔርን ማነጋገር እንፈልጋለን። ነገር ግን ፈተና ከፊታችን እንደሚጠብቀን ከቶ ረስተናል። ይህ የኛ የዋህነትን ያሳያል። መንገዱ ባዶ መስሎ ለጸሎት ተነስተን ያልጠበቅነው ነገር ይገጥመናል። ሐሳብ ያስቆመናል። ሰው በልቡ ጀግና በሐሳቡ ቆራጥ የሚሆነው የትላንትን ሲያስብ ሳይሆን የአሁኑን ጊዜ ሲጠቀም ነው ይላሉ አባቶቻችን። ጊዜው አሁን ነው፣ የመዳን ቀን ዛሬ፣ ከዛሬም አሁን ነው እንዳለ ቅዱስ ጳውሎስ። በተገናኘ መስመር ውስጥ ብርሃን እንደሚያልፍ ሁሉ በጸሎት ጊዜም የልባችንን በር ከፍተን ከእግዚአብሔር ጋር ለመነጋገር በፊቱ ቆመን በከፈትነው የፈቃድ መስመር ውስጥ ሐሳብ ማለፉ መምጣት መሄዱ የማይቀር ነው። ስለዚህ እናንተ ለከፈታችሁት ዓላማ ብቻ የልባችሁን በር ተጠቀሙ። ስለመጣውና ስለሄደው ሐሳብ አትጨነቁ። መጽሐፍ እንዳለ በሐሳቡ ካልተደሰትክበት የሐሳብ ካንተ አይደለም፣ የሐሳብ ከሰይጣን ዘንድ ነው እንጂ ካንተ አይደለም። የሚሆነውን ሁሉ የሚያውቅ አምላክ ከኛ ጋር ሊያነጋግረናልና ልበ አምላክ ቅዱስ ዳዊትም እንደዚህ ይላል፣ አቤቱ አንተ የሰውን ድካም ታውቃለህና ብሎም ይናገራል። በጸሎት ጊዜም ሐሳብ መምጣቱ ስጋ መድከሙ ግድ ነውና ለጸሎት የመቆማችን ምክንያት አንዱ ይህን ፈተና ለማለፍ ለድካማችንም ጥንካሬ ለማግኘት ነውና ስለዚህም ምክንያት ነው ትጉ ለመሆን ብለን ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ከቁጥር 1 እስከ 42 ባለው ኃይለ ቃል ላይ ወደ ፈተናም እንዳትገቡ ተግታችሁ ጸልዩ፣ መንፈስ ይሻልና ስጋ ግን ደካማ ነው ብሎ እንደተናገረው በትጋት ውስጥ ፈተና ይመጣልና ወርቅ ብለን የምንለው በፈተና ውስጥ አልፎ ስለሚመጣ ነውና በጸሎት ጊዜም ወርቁ እሳት እንዳገኘው ሁሉ ጸሎቱ የሐሳብ ፈተና የስጋ ድክመት ፈተናም ይመጣበታልና ትጋት የሚያስፈልገውም ነገር ከቀድሞ የተሻለ ለመሆን ነው። ፈተናው ሐሳብ ነው፣ ትጋቱ ጸሎቱ መቀጠል ነው። ፈተናው እግር መዛል፣ የዓይን ሽፋሽፍት መድከም፣ እንቅልፍ ማለት ነው። ትጉህነቱ ደግሞ ለመጣው ሐሳብ ነፍሴ እግዚአብሔርን ታከብረዋለች የሚል ምላሽ መስጠት ነው። እንቅልፍ ማለቱ ደግሞ መጽሐፍ እንደሚል አባቶች እንዳስረዱት የጸሎት መጽሐፉ ከእጅ እስኪወድቅ ድረስ በጸሎት መትጋት። ለዚህም ነው ሊቃውንቱ ጸሎት ቢል ተናግሮ ምስለ እግዚአብሔር ብለው ያሉት። እግዚአብሔርን ማነጋገር ደስ ያሰኛልና ዘላለም የማይጠፋ ሰላምን ደስታንም የእውነት ያስገኛልና በመሃል ያለውን ፈተና በትጋት ካለፉት እንደሚገጥም ካሰቡት ውጤቱ ደስታ ይሆናልና ሰው በውስጡ የመላእክት ጠባይ ያለበትና ልክ እንደ መላእክት ቅዱስ እግዚአብሔር ብሎ ያመሰግናል። ይህን አውቃችሁ በማስተዋል ሳታቋርጡ በስውር ወዳለው አባታችሁ ጸልዩ።